ያላልኳቸውም ቤተሰብ እንግዲህ በቀደም እንዳልክ አብዶ ጎዳና ወጣ የሚለውን ዛሬ እንግዲህ እንዳልክ መጥቶ ነበር። በጣም ነው የገረመኝ። እንዳልክ እንግዲህ ሲናገር የሰማሁት ከእንዳልክ በላይ ደግሞ የልጁ አክተር መሆን በጣም ነው የገረመኝ ቤተሰቦችና እንግዲህ እንዳልክ የበቀደሙ ቪዲዮ በዙሪያ ያሉትን ሰዎች ለመፈተንና ለሌላውም ደግሞ ትምህርት እንዲሆን ሰው በምን ምክንያት ተጨንቆ የጎዳና ያወጣ ያበደ ሰው አለ ያንን ሰው ከመንከባከብ ይልቅ ብዙ አይነት ስም እንሰጠዋለን አይደል? ያንን ለማስተማርና ጓደኞቹን በዙሪያ ያሉትን እንግዲህ ለመፈተን ነበረ እንዳልክ የበቀደሙ ቪዲዮ የሰራው። በነገራችን ላይ ማለት ነው ከእንዳልክ በላይ የልጁ ሁኔታ አብርክ 3 ቀን ጎዳና አድር ያለው እስከ ጸበል ድረስ አብርክ ሄጃለሁ። የዛን ቀን እኮ ምን እናድርገው ምን እያለ የነበረው ልጅ አሁን እንዳልክ ደህና ነኝ ሲለው እናንተ ወይኔ ሰው ለካ ማስመሰል ይችልበታል። እንግዲህ እንዳልክ ጓደኞቼንም በዙሪያ ያሉትንም ሰዎች ለመፈተን ነው። እንደውም ከዚህ የበለጠ ሊሄድ ፈልጌ ያው የእናንተ ደግሞ የምትወዱኝ የምታከብሩኝ የቤተሰቦችን ጭንቀት ስላየው ይሄን ነገር አቁም ያለውና በዙሪያ ያሉትን ቤተሰቦችን ጭምር ጓደኞችን ጭምር ለመፈተን ያደረኩት ጥረት ነው። ማን ነው ጠላቴ ማን ነው ወዳጄ የሚለውንም ደግሞ አውቅ ያለው በማለት ዛሬ እንግዲህ እንዳልክ መጥቶ ነበር። በነገራችን ላይ እኔ ብዬው ነበር እውነት ለመናገር እንዳልክን የመሰለ ልጅማ እንዲህ በቀላል ልጅ አይሰጥም ብያችሁ ነበረ እና ያው ለፈተና የሰራው ቪዲዮ እንደሆነ ያው ጓደኛውን እንግዲህ ጠላትና ጓደኛውን ወዳጁን ለይቶበታል። ከልጁ ጋርም እንግዲህ ሲተናነቁ ነበር። በዚህ አጋጣሚ ማለት ነው በከሌ ተነሳ ነው ያበርከው እያላችሁ ባለፈ ያው ኮሜንት እየጻፋችሁን የማይቻለውና ለዚህም መልስ ሰጥቷል። እኔ በዛ ሰው የተነሳ ደስ ሊለኝ እንጂ ላብድ አይገባም። አንዴ እኔ የማይሆነኝ ሰው ያውን ባለትዳር ወይም ደግሞ ጓደኛ ያለውን ሰው የኔ ካልሆንክ ብሎ ማበድ ልክ አይደለም። በዛ ሰው መደሰት እንጂ በማለት ያው ለእናንተም ለአንዳንድ ኮሜንቶች መልስ ሰጥቷል ማለት ነው። እንግዲህ እንዳልክ ለፈተና እንዳደረገው ይሄን ቪዲዮና የልጁ ሁኔታ ግን ጌታን በጣም ነበረ የገረመኝ። ወይኔ ለካ ሰው እንዲህ ማስመሰል ይችላል እንዴ! በስመ አብ። ለማንኛውም በነገራችን ላይ ማለት ነው በዚህ አጋጣሚ እንዳልክ ፊዚካሉ ደስ አላለኝ። ፊዚካሉ ጥሩ አይደለም። የሆነ ታምሜም ነበር ብሏል። በእርግጥ ወደ 2 ወር ከቤት አልወጣም ነበረ ታምሜም ነበር አለ። ፊዚካሉ እንዳልክ ከስቷል አይደል? ከበፊት ሰውነቱ ከስቷል። እኔ ከሳብኝ እንዳልክ ፊዚካሉ ምናምን ልክ አይደለም ሁኔታው ማለት ነው እንዳልክና ያው በእርግጥ ተናግሯል። 2 ወር ምናምን ከቤት አልወጣም ነበረ ጥሩ ስሜት ላይም አልነበርኩም ትንሽም አመም አድርጎ ስለነበር ከቤት አልወጣም ነበር ብሏል። በዚህ ይመስለኛል እንዳልክ ሁኔታው ፊዚካሉ ስታዩት ጥሩ አይደለም ከስቷልና እንዳልክ አይዞ። ለማንኛውም ያው ክፉ ደጉን ጓደኛ ማን ነው ጠላት ማን ነው ሲኖር ስታጣ ካጠገብ የሚሆነውን መለየት ጥሩ ነው። በዚህን ሰዓት ያ ልጅ የዛን ቀን እግዚአብሔርን እኔ ቪዲዮን አይቻለሁ ኮሜንት አልጻፍኩም እያዳመጥኩ ነበረ እና ልጁ እኔ ማቀው እኮ በሚዲያ ነው ባይሆን አንተ ጓደኛውን እያለ ሲጠይቀው የልጁ መልስ በጣም ይገራርም ነበር። አሁን ዛሬ መጥቶ ሲያስመስል የነበረው ልጅ 3 ቀን አብሬህ ጎዳና አድሬ ያለው ማታ ማታ እየመጣው ጸበሉን ወስደናል ወይኔ እንዳልክ ምናምን ወይኔ ጌታ ሆይ እኔ ለሱ አፈርኩኝ። እውነት ጌታን አፈርኩኝ። ወይኔ ሰው ለካ እንደዚህ ማስመሰል ይችልበታል። በስመ አብ ወልድ። ቪዲዮ እኮ ምስክር ነው። የዛን ቀን የተቀረጸው ቪዲዮ ምስክር ነው። እሱ ግን እናንተ ወይኔ ሰው ግን እንዴት ይዋሻል? እንደው እንዳልክን ብትዋሽ እንኳን ቢያንስ ፈጣሪን ተዋሻለ የሚያህን እግዚአብሔርን ሰው ከባድ ነው። በቃ ይሄ ልጅ ተዋናይ ቢሆን ያዋጣል። ይሄ የእንዳልክ ጓደኛውን ፈትኑት። 3 ቀን ጸበል አብሬክ ነበርኩ ጎዳና 3 ቀን አብሬክ አድሬ ያለው በቃ ምን ልበል እነዛ ጓደኞች ተስፋ ከቆረጠ ሰው ጋር እንዴ ካለ ሰው ጋር በቃ ሲሉ እኔን ካጠገብ የነበርኩት እትት ወይኔ እንዳልክ ተሽሎ ሆነው ወይኔ ምናምን እናንተ ሌላ ገጸ ባህሪ ተላብሶ ነበር የመጣውና በነገራችን ላይ እንዳልክ ያው ብዙዎቻችሁ ተጨንቃችሁ ያለቀሳችሁ አላችሁ። በነገራችን ላይ እኔ ግን አልደነገጥኩም። ለመሰላችሁ እንዳልክ እንደዚህ በቀላል ልጅ የሚሰጥ ልጅ እንዳልሆነ አውቃለሁ። ስለዚህ